ቀብር ዘመድ የሌለበት፣ ወዳጅ የሌለበት፣ ጎረቤት የሌለበት፣ ሸሽተህ የምታመልጥበት የኋላ መውጫ የሌለው፣ ምንጣፍ አልጋ የሌለው፣ አጫዋች የሌለው የብቸኝነት ቤትህን እዚህ ዛሬ በመልካም ሥራ ካነጽከው ያበራል፣ የጀነት ምንጣፍ ይነጠፋል። እዚህ ዱንያ ላይ እንደፈለግክ ከሆንክ ደግሞ የዋጋህን ታገኛለህ። ቀብር የሥራህ ሳጥን ነው። የፈለግከውን አስቀምጥበት፣ ስትሄድ ታገኘዋለህ። ኸይር ሥራ ሰርተህ ከሆነ ሰፊ ያማረ እስከ ዛሬ እዚህ መጥቼ ባረፍኩ የምትልበት አይነት ሆኖ ይጠብቅሃል። እዚህ ዱንያ ላይ ስትውል ስታድር እድሜ ልክህን አላህን ስታስቆጣ የቆየህ ከሆነ ደግሞ ሰዎች እዛ ውስጥ ወስደው እንደ ጣሉህ ገና ጨርሰው ከቀብሩ እንኳ ሳይወጡ ስቃዩ ይጀምርሃል። አስፈሪ የሆኑ መላኢኮች መጥተው ይመረምሩሃል። በሸር ሥራ የሞላኸው ሳጥንህ ለአንተ ይከፈታል ከውስጥ። ከላይ ሲታይ ሳር ነው፣ አፈር ነው፣ ማንም ምንም ሊያውቅ አይችልም። ነገር ግን ከስር ያለው ወይም እሳት ነው ወይም ጀነት ነው። አላህ ተባረከ ወተዓላ ቀብራችንን ጀነት ያደርግልን። አላህ ተባረከ ወተዓላ ማንንም አይበደልም። የሚሆነውን በሙሉ አስቀድሞ ነግሮናል። ተዘጋጁ ብሎናል። መልእክተኛ ልኮልናል። መጽሐፍቶችን አውርዶልናል። ያኔ ቀብር ሲገባ ኸይር ያገኘ አልሐምዱሊላህ ሊል ይገባዋል። ያኔ ቀብር ሲገባ መጥፎ ነገር የገጠመው ራሱን ከመውቀስ ውጪ ሌላ አማራጭ የለውም። አላህ አልበደለውም፣ እሱ ራሱን ነው ራሱን የበደለው። እያንዳንዱ ቀብር አለብኝ የሚል ሰው ራሱን ያስተካከላል። እያስተዋለ መራመድ ይችላል። ቀብርን የረሳ እንደፈለገ ይሆናል፣ ፈለገውን ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም መቃብርን መዘየር ከልክያቸው ነበር። መቃብርን ዘይሩ አኼራን ያስታውሳል ብለዋል። እሳቸውም ቢሆን ሰሓቦቻቸውን ይዘይሩ ነበር። መቃብርን ሄደህ ስትዘይር የምታደርገው ዱዓም አለ ሐዲስ ላይ የተነገረ። የዚህ መንደር ሙእሚን ሰዎች ሆይ የአላህ ሰላም እናንተ ላይ ይሁን፣ እኛም ነገ ወደ እናንተ ምንመጣ ሰዎች ነን አላህ ካለ። እያንዳንዱ አማኝ ቀብር ሲዘይር የሚያደርገው ዱዓ እኛም ነገ ወደ እናንተ የምንመጣ ሰዎች ነን ኢንሻአላህ። ለምንድን ነው ኢንሻአላህ የምትለው? የት እንደምትቀበር አታውቅም። በእያንዳንዱ መቃብር በኩል ባለፍክ ቁጥር ይህን ዱዓ አድርገህ መጨረሻ ላይ ኢንሻአላህ የምትለው ከእናንተ ጋር ነው የምትቀበረው፣ ሌላ አካባቢ ላይ ካሉ ሰዎች ጋር ነው የምትቀበረው አላውቅም። ነገር ግን ከሙታን ጋር መቀላቀል አይቀርም። መቼ አታውቅም። ቀብርን ባሰብክ ቁጥር ጠቦኛል ያልከው ቤት ይሰፋል። ቀብርን ባሰብክ ቁጥር የምታስቸግርህ ነፍስህ አደብ ትይዛለች። ከወንጀል መታገስ ትችላለች። ኸይር ስራን ተቋቁማ መስራት ትችላለች። ቀብርን ባሰብክ ቁጥር ለወንጀል የሚገፋፉ ጓደኞችህን መራቅ ትችላለህ። ቀብርን ባሰብክ ቁጥር በሐራም የምትሰበስበውን ገንዘብ ስግብግብነትህን ማጥራት፣ ማቆም፣ ማስተካከል ትችላለህ። የፈለግከው ያክል ሀብት ቢኖርህ ከአንተ ጋር ቀብር የሚገባ ማንም ምንም የለም። በአላህ ያመነ በኢማን ላይ ጸንቶ የሞተ መቃብሩ አይኑ ማየት በሚችለው ርቀት ያክል ይሰፈለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በኢማን በመልካም ሥራ በተውሂድ ላይ ሆኖ ያልሞተ እንደሆነ ደግሞ ቀድሞውኑ ጠባብ የሆነችው መቃብር ጠባ እንደሚጨናነቅ ተነግሮናል። ቀብርን ደጋግመን ልናስታውስ፣ የተለያዩ ሰዎችን ሞተው ልንቀብር ስንሄድ ራሳችን ተምረን ልንመጣ፣ አለፍ አለፍ ያለን ፕሮግራም ይዘን እንኳ መቃብር ሄደን ልንዘይር የዘመኑ በሽታ ስሜት መከተል፣ መቀኘነት፣ ኩራት፣ የአዱንያ ፍቅር ያሳመመውን ልባችንን እናክም ዘንድ ቀብር ልንዘይር ይገባል። አደቡን ጠብቀን ስርዓቱን አውቀን ዘየርንም አልዘየረን መሄዳችን አይቀርም። ሳንሞት የምንሄደውም ዚያራ ነው የሚባለው፣ ሞተን የምንገባውም ዚያራ ነው የሚባለው። ከዛ በኋላ ሌላ ህይወት ስላለ አልሃኩም ተካቱር ሐታ ዙርቱም አልመቃብር ነው። ቀብር ዘላቂ ማረፊያ አይደለም። አንዳንድ መቃብሮች ላይ ተጽፎ እንደምናየው የተሳሳተ አስተሳሰብ ውስጣችን ላይ ሊኖር አይገባም። ቀብር ጊዜያዊ ማረፊያ ነው። ከዛ በኋላ ዘላለማዊ ህይወት ወይም ጀነት ወይም ጀሃነም። ቀብር እንዳለብን ልናስብ፣ ነፍስያችንን አላህን ፍሪ ልንል ልንዘጋጅ ይገባናል። اللهم صل على محمد وعلى آل محمد وأصحابه وأزواجه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين.